ስራዎች ስንሰራ ስህተት ካለ ለምሳሌ አዶንያስ ፋሲል ይላል የዚህ ስም ላይ ወይም ደግሞ ሌሎች ችግሮች ካሉ ቀኑ እስከተሰጠን ድረስ እስከዚህ ቀን ድረስ ማስተካከል ትችላላችሁ የሚለው ያው ከትምህርት መምሪያው ስለሚገለጽ እስከዛ ድረስ ሞዲፋይ የሚለው አክቲቭ ይሆናል። ነገር ግን ያ ቀን ካለፈ ሞዲፋይ ማድረግ ማስተካከል ስለማንችል ትኩረት መስጠት ይኖርብናል። በቀኖቹ መጠቀም ይኖርብናል። ሞዲፋይ የሚለውን እጫናለሁኝ እዚህ ጋር ይመጣል ማለት ነው። ስም ማስተካከል፣ የእናት ስም፣ እድሜ፣ ጾታ፣ ፎቶ ላይ ስህተት ካለ ፎቶ፣ የማየት ችግር፣ የመስማት ችግር ካለ፣ ፕሮግራሙ ላይ ችግር ካለ፣ የአካል ጉዳተኝነት ችግር ካለ፣ ዜግነት፣ ፋሚሊ ኤጁኬሽን ላይ ችግር ካለ፣ ፓስቶሪስት ላይ ችግር ካለ፣ ኤሪያ ላንጉጅ ላይ ስኩል ላይ ችግር ካለ በዚህ መሰረት እናስተካክልና ልክ ስንጨርስ አፕዴት የሚለውን መጫን ይኖርብናል ማለት ነው። ለምሳሌ 14 ከሆነ እድሜው ላይ ከሆነ ችግሩ ሲታደርግ እዚህ ጋር ሰክሰስፉል የሚል ያሳየኛል ማለት ነው። በዚህ መሰረት ማስተካከል ይቻላል ማለት ነው። እዚህ ጋር ፐር ፔጅ በአንድ ፔጅ ስንት ተማሪዎች ያወጣልኝ የሚለውን እመርጣለሁ። 10ም 15ም 20ም እሱ የኔ ምርጫ ነው። ታይፕ ምንድነው ነው ዊዛውት ኮርስ ብናደርገው የተሻለ ነው። ለምሳሌ ፎቶ ለማንሳት ሲመጡ ፎቶ ቤቶች ወይም ደግሞ ፎቶ የሚያነሳው አካል ሲመጣ የምንጠቀም ኮርሱ አስፈላጊ ስላልሆነ አይዲያቸው፣ ስማቸው ከዛ ፊት ለፊት ላይ ደግሞ ባዶ ቦታ ይኖራል። እዛ ቦታ ላይ ደግሞ የፎቶ የካሜራ ፎቶ የተነሳበት ቁጥሩ ይመዘገባል ማለት ነው። በኋላ ስህተት እንዳይፈጠር ማለት ነው። ፕሮግራም ሬጉላር የሚለውን እመርጣለሁ። ላንጉጅ አማሪክ ፕሪንት አቴንዳንስ ላለው ማለት ነው። ፕሪንት አቴንዳንስ የሚለውን ስመርጥ 10 ተማሪ ነው እንደምታዩት በፔጅ የሚያደርገው 20 ተማሪዎች ስለሆነ ያስገባሁት አንድ ፔጅ ላይ ይሄንን አንድ ፔጅ ላይ 10 ተማሪዎች ያደርጋል ማለት ነው። ከዛ በላይ መጨመር እንችላለን፣ መቀነስም ይቻላል ማለት ነው። እዚህ ጋር ፎቶ ለመነሳት ተማሪዎች ቅድመ ዝግጅት ይጠቅማል ያልኩበት ምክንያት አይዲያቸው እዚህ ጋር አለ፣ ስማቸው አለ፣ ጾታ አለ፣ እድሜ አለ። እዚህ ጋር ሲግኒቸር የሚለው ቦታ ላይ ፎቶ ከተነሱ በኋላ የፎቶ ቁጥር ፎቶ የካሜራ ማኑ የፎቶውን ቁጥር እዚህ ጋር ያስገባል ማለት እዚህ ጋር የምታዩት ቦታ ላይ ያስገባል። እንደዚህ እያለ የሁሉንም ተማሪ ያስገባል። ምናልባት በዚህ ወቅት ያልመጣ ተማሪ ቢኖር ስህተት እንዳይፈጠር ሰረዝ አድርጎት ያልፋል ማለት ነው። ባዶ ቦታ መሆን የለበትም። ሰረዝ አድርጎት ያልፋል። ከዛ እንደዚህ እያደረገ ይሞላል። ፎቶ ቤቶች ይሄንን ወደ የሚሰሩበት ቦታ ሄደው ፎቶውን በአግባቡ ክሮፕ አድርገው ለነዛ ፎቶዎች ደግሞ አይዲ ሪኔም በማድረግ በአይዲው መሰረት ከሰጡ በኋላ ለትምህርት ቤቱ ለሚመለከተው አካል ያስረክባሉ ማለት ነው። ፎቶዎችን ካስረከቡ በኋላ ከኛ ምን ይጠበቃል የሚለውን ደግሞ በመቀጠል እናያለን ማለት ነው። እሺ ፎቶ እንዴት አድርገን ማስገባት እንችላለን የሚለውን ደግሞ አሁን በመቀጠል እናያለን። በመጀመሪያ በትክክል ስሞችን የተማሪዎችን መረጃ ማስገባታችንን አረጋግጠናል። በዛ መሰረት ፎቶ የሚያነሳው አካል በአይዲያቸው ትክክለኛ ፎቶ መሆኑን ማረጋገጥ ይኖርብናል አፕሎድ ከማድረጋችን በፊት ማለት ነው። ይሄ ማለት ለምሳሌ እንመልከት። እኔ ለሳምፕል ያዘጋጀሁት አለ ዴስክቶፕ ላይ ሰሌክት ይላል። የፎልደር ኔም ወይም ደግሞ የፎልደር ስሙ በትምህርት ቤቱ ስም መሆን አለበት። አሁን እኔ የመረጥኩት ትምህርት ቤት ስም ሰሌክት ስለሚል እዚህ ጋር እንደምታዩት ሰሌክት ይላል ማለት ነው። እሱን ፎልደር ከፍታለሁ። እንዴት አድርገን ነው ሪኔም የሚደረገው ፎቶ ለሚለው ደግሞ እዚህ ጋር ይታያችኋል። የመጀመሪያው ተማሪ አይዲ እዚህ ጋር ስም ይሆናል ማለት ነው። አይዲያቸው ስም ይሆናል ማለት ነው። የፋይሉ ስም ይሆናል ማለት ነው። እንዴት አድርገን ነው አይዲያቸውን እዚህ ጋር ስላለ አይዲውን እንይዛለን። ከዛ በኋላ እዚህ ጋር ሪኔም የሚለውን መጠቀም ነው ማለት ነው። ሪኔም የሚለውን በዛ መሰረት መጻፍ ቁጥሩን መጻፍ። ስለዚህ ሪኔም አደረገ ማለት ነው። ይሄን ከጨረስን በኋላ ይሄን ስራ የሚሰሩት ያው ፎቶ ባለሙያዎች ወይም ደግሞ ከፎቶ ቤት የሚመጡት አካሎች ናቸው። ይሄንን ጨርሰው አስረክበውን ለኛ
በምን ይሰጡናል? በፍላሽ ወይም በሲዲ ለኛ ይሰጡናል ማለት ነው። ስለዚህ ፎልደሩን እንቀበላለን ማለት ነው። ፎልደሩን ከተቀበልን በኋላ ዚፕ መደረግ አለበት። አሁን የተማሪ ቁጥር ብዙ ሊሆን 100ም 50ም 15ም ሊሆን ይችላል። እነሱን ከተቀበልን በኋላ ፎልደሩን ዚፕ እናደርጋለን ማለት ነው። ራይት ክሊክ ስናደርግ እዚህ ጋር አድ ቱ አርቺቭ የሚል አለ። እሱን አድ ቱ አርቺቭ የሚል አለ። እሱን መርጣለሁኝ። ዘን ከዛ በኋላ ምን እንደማደርግ ዚፕ የሚለውን መርጣለሁ። ከዛ ኦኬ ዚፕ አደረገልኝ ማለት ነው። እዚህ ጋር ሰሌክት በሚል ዚፕ አደረገልኝ ማለት ነው። ይሄን ጨረስኩኝ። ስለዚህ እንዴት አድርጌ ፎቶውን አፕሎድ አደርጋለሁ የሚለውን ደግሞ እንመልከት። አፕሎድ ለማድረግ አድሚን ስትራክቸር የሚለው ጋር ገባለሁኝ። ስኩል ኢንፎ የሚለው ጋር ገባለሁኝ። ከዛ እዚህ ጋር በትምህርት ቤቴ ስም ትክክል 3 አረንጓዴ ቢጫ ቀይ ዶቶች አሉ፣ ነጥቦች አሉ። እሱን ክሊክ አደርጋለሁኝ። አፕሎድ ፎቶ የሚለውን እመርጣለሁ ማለት ነው። ከዛ ቹዝ ፋይል ዴስክቶፕ ላይ ሰሌክት በሚል ነው ያስቀመጥኩት። ዚፕ የተደረገ ፋይል ነው። ኦኬ ላለሁኝ። ከዛ አፕሎድ እለዋለሁ ማለት ነው። ፎቶ ሰክሰስፉሊ አፕሎድድ አለኝ ማለት ነው። ስለዚህ መረጃው በትክክል ገብቷል ማለት ነው። ይሄን ማረጋገጥ ከፈለግን ኤግዛም ቴከርስ ላይ እሺ፣ በመቀጠል የምናየው ደግሞ መረጃዎችን አስገብተናል፣ ፎቶ አስገብተናል። ስለዚህ በትክክል የገቡት መረጃዎች የተማሪዎቹ ነው እንደሚለውን ለማረጋገጥ የኮምፒውተር ኢንተርኔት አክሰሱ ከሌለን የምናደርገው አድሚን ስትራክቸር ላይ እንገባለን፣ ስኩል ኢንፎ ላይ እንገባለን። ሰሌክት የሚለው ትምህርት ቤት ላይ ነው እየተጠቀምኩ ያለሁት እየሰራ ያለሁት። ስለዚህ እሱን መርጣለሁ። ፕሪንት አድሚሽን የሚል አለ። አድሚሽን ወይም ደግሞ አይዲ አለ ማለት ነው። ስለዚህ አይዲውን አስገባለታለሁ። መነሻውን አይዲውን እና መጨረሻውን ማለት ነው ፕሪንት እንዲያደርግልኝ ፈልገውን። ከዛ ፕሮግራም መርጥለታለሁ ሬጉላር። ከዛ ፕሪንት እለዋለሁ። ምን ያደርግልኛል? በዚህ አይነት መልኩ ፕሪንት ያደርጋል ማለት ነው። ወይም ደግሞ ወደ ፒዲኤፍ ቀይሮ ያሳየኛል ማለት ነው። ስለዚህ የተማሪው ስም፣ አይዲው፣ ፎቶ በትክክል መሆኑን የሚወስዳቸውን የትምህርቶች የፈተና የሚወስዳቸውን ትምህርቶች ብዛት፣ ፕሮግራሙን፣ ጾታ፣ እድሜ፣ ዓመተ ምህረት ሁሉም መረጃ እዚህ ላይ አለ ማለት ነው። ስለዚህ ይህንን ፕሪንት አድርገን ተማሪዎች እንዲያዩት ማድረግ ወይም ደግሞ እንዲያመሳክሩ ማድረግ ተገቢ ስራዎቻችን በትክክል ያው ወደ ፍጹምነት የተጠጋ እንዲሆን ማድረግ በዚህ አይነት መልኩ እንችላለን ማለት ነው። ስህተት ካለ ተመልሰን ማስተካከል እንችላለን ማለት ነው። እነዚህ ያው ሳምፕል እንድናያቸው ለማለት ያክል የተሰሩ ናቸው። ተጨማሪ ግልጽ ያልሆነ ነገር ጥያቄ ካለ በሊንኩ መሰረት ጥያቄዎቻችሁን ማቅረብ ትችላላችሁ ማለት ነው። ለዛሬ እዚህ ላይ ይበቃናል። አመሰግናለሁ። መልካም ቀን።